ነብዩ እኔ የተወለድኩበትን ቀን ጾማለሁ ነው ያሉት። እናንተ እየጾማችሁ እንድታሳልፉት አስተውሳለሁ። ነብዩ አለይሂ ሰላቱ ወሰለም በመወለዳቸው መደሰቱ ምንድነው ችግሩ? ነብዩ እኔ ልጅ ተወልዶልኝ ተደሰትኩ፣ ነብዩ አለይሂ ሰላቱ ወሰለም በመወለዳቸው ተደሰትኩ። ይህ ሸሪዓዊ የነብዩን መውሊድ ማክበር ነብዩን በመወለዳቸው መደሰት ሸሪዓዊ ማስረጃን አይጠይቅም። ነገር ግን እንደው ሸሪዓዊ ማስረጃ ከተባለ ማቅረብን እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ጾመው አሳልፈውታል። መጾም ማለት ዒባዳ ነው። እኛ ደግሞ ምስኪንን ማብላት ዒባዳ ነው፣ ሶላዋትን ማውረድ ዒባዳ ነው፣ ቁርአን መቅራት ዒባዳ ነው፣ ነብዩን አንድ ላይ ተሰብስቦ መዘከር ዒባዳ ነው። ነብዩም ያደረጉት ዒባዳ ነው፣ እኛም ያደረግነው ዒባዳ ነው። እሳቸው በተወለዱበት ቀን ደስታን ግን መከልከል አንችልም። ፈልገን አይደለም የምንደሰተው። ለወጣቶች ለማስረዳት ያክል የምትደግፉት ኳስ ደጋፊ ቢያሸንፍ ፈልጋችሁ አይደለም የምትደሰቱት። ይህ የሰው ጠቢዓ ነው፣ የሰው ባህሪ ነው ማለት ነው። ነብዩ በመወለዳቸው እዚህ ቦታ ላይ በመወለዳቸው ተደስተን እሳቸው የተወለዱበት ቦታ ላይ ሆነን መወለዳቸውን እኛ እያስታወስነው እዚህ ያሉ ምስኪኖችን እያበላን የምናሳልፍበት ቀን ነውና መደሰት ማንንም አይከለክልም፣ ሸሪዓም አይከለክልም። አትደሰቱ አላለም። ትልቅ የሚሆኑችንን ዱንያ ያበሩ ነብይ ነው የመጡልን። እሳቸው በመምጣታቸው መደሰታችን፣ ምስኪንን ማብላታችን፣ ዒባዳ ማድረጋችን ምንም ያስከፋ ነገር የለም። እናንተ ካላበላችሁ፣ ሶላዋት ካላወረዳችሁ እሳቸው እንደጾሙት ጾሙት። ነብዩ እኔ የተወለድኩበትን ቀን ጾማለሁ ነው ያሉት። እናንተ እየጾማችሁ እንድታሳልፉት አስተውሳለሁ። ሰላሙ አለይኩም ወራህመቱላህ።